ለዚህ ነው ተወጂ ልትፈሪ። አይ ጥፍራ እሺ ነይ ቁጭ። እንዴት እንደደከመኝ ብታይ ነው ብሩኬ። ማርያም የኛ ናቸው። አሁን ቤት እንሰራላቸዋለን። አይናቸው እንትን ነው የኖርዌይ ነው ምናምን ነው። ሲያምሩ ደስ አለሽ? ዋና አንቺ ደስታ ነው። ወይ ታድዬ እግዚአብሔር ነው። ምንም አይሉም። በደንብ ያዣቸው። እስክለምዳቸው ነው። በደንብ ያዣቸው። ቆይ እንትን ስተኝ የሚበላው አንቺ ስጫቸው። ይሄን ካሮት ነው የሚበሉት። ካሮት ቅጠላ ቅጠል ምናምን ነው የሚበሉት። ተሸከሚያት። ነይ ኡፋይ ይኸው ብሉ። ለካ ለዚህ ነው ሄደህ የቆየኸው። የትና የት እንደሄድኩኝ እግዚአብሔርን። አሁን ውሃን የጠማቸው መሰለኝ። ቆይ በኋላ እሺ ወደድሽው? ኧረ በጣም ጌታ ብሉ። እንግዲህ ቤተሰቦች ያው ልፋቴ እንግዲህ ደስ የሚል ነው መሰለኝ። ሁለቱ ጥንድ ናቸው ስባል ነው በቃ ጥንድ ይዤልሽ የመጣሁት። ያቸው እስቲ ፍቅራቸው ይታያሉ። አዎ በጣም ነው የሚያምሩት። ነይ ወደዚህ። ውሃን የጠማቸው ያስተው ወይኔ በቃ እሱ ነገር ላንጠቀመው ነው። በቃ ለነሱ ከዚህ በኋላ ቆም ይወስናለች። ዋየሻ ውሃን እስቲ ወይኔ ጠግበዋል መሰለኝ። ምን አብልተን ያመጣው? አይ አዲስ ቤት ሆኖባቸው ሊሆን ይችላል። ካሮት ነው ያበላዋቸው። በቃ እኔን ነው የሚወዱት። እሺ እነዚህ እንግዲህ ከኛ ቀድሞ ልጅ ሊወልዱ ይችላሉ። ወንድና ሴት ናቸው? አዎ የምርም እንኳን አይለያዩም አሉኝ። አይለያዩም? አዎ አትክተቻት። ራሳቸው የገባችሁ አይቦጨውማ ግን። ኧረ ምንም እነዚህ እኮ በቃ ጤናማ የቤት እንስሳ ናቸው። ግን ሲያምሩ። ምን ተሰማሽ? እሺ ኧረ በጣም ደስ ብሎኛል። ጌታ እውነት በጣም ደስ ብሎኛል። ወደድሻቸው? እንግዲህ ተንከባከቢያቸው። አይናቸው ላ ፒንክ ነው አይተሽዋል? የኖርዌይ ነው ምናምን ነው። ቅድም የረሳሁት ሀገሩን የኖርዌይ መሰለኝ። ኖርዌይ ወይ ኔዘርላንድ እንትን ናቸው ምርት ናቸው። ልባቸው ይመታል ወይ ለምን ተፈራገጠው? ልባቸው ከዛ ድረስ የመጣሁበት ነው የሚሆነው። ብቻ መንከባከብ ልብ ነው የሚባለው። እዚህ ጋር ከስር ያለው በጣም እየመታ ነው እኮ። አዲስ ሆኖባቸው ነው ደስ ሲሉ ግን ብለሽ ደግሞ እነዚህ መጡ ብለሽ ለኔ ጊዜ አትስጪኛለሽ። ችግር አላረግ። አረ እነዚህን የሰጠኝ አንተ አይደለ? አያችዋ። እኔ እኮ ጠረጠራለሁ፣ ጠርጣሪ ነኝ። እናታቸውን ብታይ አዳዲስ ህፃንም አለ ብታይ። ቆይ እስኪ ቅጠል ታጠባሉ? አይ ራሳቸውን በራሳቸው ያጸዳሉ። ምን ማጠብ ከፈለግሽ ትችያለሽ። ራሳቸውን በራሳቸው ምን ሆነ ቆሽሿል? በቃ እናጥባቸዋለን እግራቸውን። ይሄ አሁን ነክተሻት ነው። ሚስቲ ሟል በልሽ። አይ ጥንቸል ግን ደስ ሲል እግዚአብሔርና ትኛው ምስኪን ነች እቺ ትፈራገጣለች። መንታ ናቸው። ነይ እሺ ነይ ልቀይርልሽ። አንቺ በቃ አልወደዱሽም። በቃ አልተመቸዋቸው። ውሃ ላይ ነው ያስቀመሻት። ይኸው ሰላም በቃ ታያችሁ። በደንብ ተንከባከቢ እሺ ከዚህ በኋላ እና ይሄ ቪዲዮ ደግሞ 25000 ላይ ከገባ አንድ ጊቫዌ እንችላላችሁ ተብለናል። እዛቸው ለምን እንደሚፈራገጡት ነይ በቃ አባታቸው ነው የሚወዱት እነሱ። አየሻ ከሆነ ሳይድ ያዙ እና ቆይ አይበሉም።